ተይ ጡራለሁ ተይ ሳሪና ጡራለሁ የወንድ ልጅ ጡራለሁ ተይ እሞትብሻለሁ ነው እወጣለሁ እዚህ ላይ እወጣለሁ ምን እንዴ እወጣ ግን ምንም ግን የለውም እዚህ ላይ ወተን ማዘልልኝ ከሆነ ከዚህ በኋላ እኔ በህይወት አታገኘኝ ዘላል ምን አባቱ ዘላል የፈጀውን ይፍጅ አንቺ ያመረሽ ከሚቀር ምን ብዘላ ይሻል ውሽ አይ ከዛ ከላይ ሆነ እንድዘልልኝ ነው የምፈልገው በቃሉ ኧረ ወይኔ አይ ወይኔ ዝላላይ ብዬ የምትጠብቃለህ ታሪና ልዛ በቃ ጫከሽ አዎ አለበለዚያ ግን ማሚ ተይ ጡራለሁ ተይ ሳሪና ጡራለሁ የወንድ ልጅ ጡራለሁ ተይ እሞትብሻለሁ ነው እወጣለሁ እዚህ ላይ እወጣለሁ ምን እንዴ እወጣ ግን ምንም ግን የለውም እዚህ ላይ ወተን ማዘልልኝ ከሆነ ከዚህ በኋላ እኔ በህይወት አታገኘኝ ዘላል ምን አባቱ ዘላል የፈጀውን ይፍጅ አንቺ ያመረሽ ከሚቀር ምን ብዘላ ይሻል ውሽ አይ ከዛ ከላይ ሆነ እንድዘልልኝ ነው የምፈልገው በቃሉ ኧረ ወይኔ አይ ወይኔ ዝላላይ ብዬ የምትጠብቃለህ ታሪና ልዛ በቃ ጫከሽ አዎ አለበለዚያ ግን ማሚ አባቢ ቤተሰቦች ኧረ ድረሱልኝ ወይኔ ይብዬ ነው የቤዛ ምን ትሰራለህ? አውረድ እንጂ አንተ ምን እየሰራ ነው እሱ ላይ? አንተ ምን ሆነ ነው እንደኔ ተስፋ ቆርጠህ ነው እሱ ላይ የተሰቀልከው? አይ እኔ ከዛ ላይ ሲዘል ማየት አምሮኝ ሊዘልልኝ ነው እንዴ አለው እንዴ ላብሮቱ እንደዛማ ተሆነ በሉረር እንዴ ናዝለን እኔ እኮ በኑሮ ተስፋ ቆርጦ መስሎኝ ነው እንዴ አንተ እዚህ ጋር ሜዳ ላይ አላጠልቀ ቆምኩ መሰለን ካንተ ጋር ሶርድ እንገናኛለን ቆይ ተዘለልክማ ስለማንገናኝ እምትለኝን አሁን በለኝ ገና ለገና እሱ አማረኝ ስላለች ልዘል ነው ለረዴ ያትቀልድ እምቢ ይዝላል አምሮኛል ይዝላል በቃ ኧረ እባካችሁ ኧረ አንድ ነገር በሉልኝ እንዴ ልጅን ሳልስባችሁ ልታስቀረኝ ነው ወይኔ ነው አትሰልም ውይ ሳሪና ይኸው ዘለልኩ ወይኔ ዘንድሮ እንደው የወንዱን ቁጥር ለመቀነስ የማይፈነቀል ድንጋይ የለም እንዴት አይነካም ነግበኔ እኮ ነው አንቺ ኢንጂነሩን የከፍታ ዘላይ ያደረገው የእርግዝና የሚሉት ጣጣ ለገኔ ማጨቴ ሽማግሌ መላኬ ማግባቴ ማስረገዝ ይቀራል እንዴ ይችላል ቀፎ ስሚ እና ታዲያ እዛን ሚስቴ ብድግ ብላ ስትዘምተ ማየት አማረኝ ብትለኝ ምን ሊውጠኝ ነው ያስጨነቀ አንተ ስታገባ ያኔ ጦርነት ላይ ነው ይችላል እንዴ ጦርነቱ ቢቀርስ አምሮቱ ውስጥ አለ ድረስ የተሰበሰቡ ወጠምሾችን ደብድብልኝ ብትለኝ ምን ሊውጠኝ ነው እነሱ ሁላ መዘዙ ማለት አለቀልኝ ማለት አይደለም አንተ ገና ለገና ሳታገባ እንደዚህ ኮንክ ብታገባማ ምን ልትሆን ነበር ይሄ ቦቅዋቃ ራስሽ ቦቅዋቃ ልንገርሽ እኔማ ተወንድሜ ተይቤ ተምሬያለሁ አላገባም አታግባ እንዴ እኔን መሰለ እንዴ የምታገባው እንዴ እንኳን አግብቼሽ ምሽት ያርገሽ ይቅርና ሰራተኛችንም ሆነሽ እንዲሰሽ ተራስዳሽን ላይ ነው ዝለል የሚለኝ ወሬና ታዲያ የጀረዛ ራስ ፈረሽን አታብጂላት እዚህ ዝም በይ ቆይ በቀባውን ሻሩክ በሰራው ዲል ባሂ በሚለው አዲሱ ፊልሙ ላይ እንዳሉት ሴቶች ማለት ነው ቡጋቲ ፌራሪ አማራ የምትለው ምን ሊሆን ነበር አሁን ችግር አለው ገንዘብ ውስጥ አለው ድረስ አላፍታ ወጣ ብሎ ተሱፐር ማርኬት ገዛ አርጎ ይዞላት ይመጣልና ስማ ፌራሪ ነው ቡጋቲ እኮ ይሄ እናንተ ፌዴሬሽን ወሩ ሙሉ ተሰብስቦ ተጨቃጭቆ ለአመት የሚበጅተው በጀት የማይመጥናቸው ውድ መኪኖች ናቸው እሺ መኪኖች ናቸው እንዴ መኪኖች ናቸው እንዴ ኦራ እና ታዲያ ሳሪና አማርኛ ያለችው በስንት ጣዕሙ በዚህ አይነት እኮ እንደው አምሮቷን ሁሉ ደብቃ ኖራለች በእኛ እሱን እኮ ነው ምልህን አየን ይፈጠፈጥ ነበር የሚሻለው በዛው መጻኑ ሲወለድ የወተት የዳይፐር ተብሎ አይጠየቅ እንደሚለኝ ታውቂያለሽ
እንደው የኛ የድሆቹና የሀብታሞቹ የኑሮ ልዩነት እንዲህ መለጠጡ ነው የሚገርም። ወይ አንተ እሱ ይገርማል እንዴ! ቤቢ ሻወር ምናምን ሻወር እያሉ የሚያወጡትን ወጪ ብታይ ምን ልትሆን ነበረ? ቤቢ ሻወር ቤቢ ልጅ ነው ሻወር። አንቺ ጆሮ ሰጠውሻ ሰማውሽ ወረኛ እንግዲህ ትበጠረቂያለሽ እንዴ? አንድ ጨቅላ ህፃን ለማጠብ እንደው ከአንድ ሳሙና ዘሎ ነው ወጭኛ እቺ ወራላት እንዴ ዛሬ ቅሪ ልጅ ተጥፋል እንዴ? አረ ወይኔ ያረገናል ምንድነው ደግሞ ምን አማርኛ አለች? 1 ኪሎ ሚጥሚጣ ምን ገዛኝ ነው ባረገው እሱን ባረገው ቃምልኝ ሚጥሚጣ አታካብጂ የኔ ቆንጆ አታካብጂ። አይ አንድ ላይ አታካብጂ የኔ ሸጋ አታካብጂ ከኔ ውጭ አታካብጂ የኔ ቆንጆ አታካብጂ የኔ የወይን ጠጅ አታካብጂ የኔ ሸጋ አታካብጂ የኔ ቆንጆ አታካብጂ የኔ ሸጋ አታካብጂ ከአንቺ ሌላ የለም እንጂ አታካብጂ ጋሽ ባሻ እንዴት ነው ግጥምና ዜማዬን እንዴት አዩት? እንዴት ልጅ በዛብህ ግጥምና ዜማ አልከው? የለን ታዲያስ ምርጥ ግጥምና ዜማ ነው አይደል? ዘመን ተሻጋሪ ምን ይላል? ደፋ ዘመን ተሻጋሪ ይላል። እኔ ደግሞ ስማ ይሄ ዘፈን አይደለም ዘመን ሊሻገር እዚች ያለችውን እንኳን የቀበና እንድልይ ያሻል። ጋሽ ባሻ እኔንም ሙያዬንም እየሰደቡብኝ እንደሆነ ያውቃሉ? ወርፈላ አንተ ገና በጥንስሱ ሙያ ማለት ጀመርክልኝ። ስማ እንዲያውም ዘፍናለሁ ብለህ ዘፍና አድማጭ ከሚደበድብ እኔ ዛሬ ሰድቤ ብትታረም። ማን እንደተደበደበው ነው እኔ ስለዘፈንኩ የምደበደበው? እና እነሱ ስላልተደበደቡ አንተም የሰው ጆሮ ላይ መፈንጨት አለብህ እንዴ? እንደው ይሉንታ የሚባል ነገር አለ እኮ እንዴ! እንደው ትንሽ አታፍርም እንዴ? ትንሽ አታፍርም? ለጥበብ ዋጋ የከፈሉ ጀግኖች ባሉበት ሀገር ላይ እንደው ትንሽ እንደው አጥማቸው እንኳን አይወጋህም? አጥማቸው አይቆሰቁስህም? ለምንድን ነው ባሻ የሚቆሰቁሰኝ የሚወጋኝ? በዚህ ቆርቆሮ ድምፅ ካልዘፈንኩ ስላልክ ነዋ እንዴ? ማነው ክራር ስለተከረከረ ማሲንቆ ስለተገዘገዘ ከበሮ ስለተደበደበ ብቻ ጩኸት ሁሉ ሙዚቃ ነው ያለው ማለት? አሁን እርሱ የኔን ግጥምና ዜማ እየተቹ መሆኑ ነው እንዴ? እኔ እኮ ለብዙ ሙዚቀኞች አሰምቻቸዋለሁ። ሰምተውት በዚቷ ምን ነው ዘገየ፣ አውጣው ዝፈነው ትተኮስበታለህ እኮ ነው ያሉት። ዶሮን ሊያታልሏ በመጫኛ ጣሏታል። እኔ እውነቱን ልንገርህ አንዱ የመረረው አድማጭ ይተኩስብሃል እንጂ አንተ አትተኮስበት። ይሄ ነገር ወንጀል ነው ዘፈን ነው ያልኳቸው እኔ አልሰራው። አሁን የምመክርህ ነገር ምንድነው ጋሽ ባሻ? በቃ ሙያህ ምንድነው? ድሮ ልጅ እያለሁ ውዝዋዜ ነበር። አሁን ቀይሬያለሁ፣ ድምፃዊ ሆኛለሁ። የድሮውን ቀጥል። ሙዚቃ የሚባለውን ነገር እርገፍ አርገት። አልተውም፣ በፍጹም አልተውም። አልተውም? እኔ ባሻ አይደለሁማ። እስቲ በዛብህ ሙዚቃ ወጣ የሚባል ወሬ ልስማና እኔ ሰውየው እኔን አያርገኝ። ምን ሊያደርጉኝ? እዘፍነው እንዳንተ የኔም ምክር አጣጥለህ አይደለም ሙዚቃ ማውጣት፣ ሙዚቃ ቤት በር ላይ ቆሞ ነበር ቢባል የማደርግህን እኔ ነኝ የማውቀው። እናያለና እዘፍነው። አታካብጂ። ጥሩ የእኛ ጆሮ መቀለጃ ማላገጫ ነው እንዴ? ያንተ ነስቶ ጢብኛሽ ቂጣሽ ሙልሙልሽ ዱቡልቡልሽ እያለ እዚህ ይልብናል። አልበዛም እንዴ? ያው እኔ ባሻ አይደለሁ ምን እንደማደርግ እኔ ነኝ የማውቀው። አሳያለሁ። ወይ ሻሽ ፈልግሽ? አዎ ሳርዬ ፈልጌሽ ነበር የመጣሁት። አንድ የሆነ ከባድ ሚስጥር ልነግርሽ ነበር። ከባድ ከሆነ በዚህ እርግዝና ላይ እችላለሁ ብለሽ ነው ሻሽዬ? ትችያለሽ እባክሽ። እንኳን ይሄንን የብዬንስ ጭነሹ የለም። ምን አልሽ? በይ አሽሙሩን ታይና ይልቅ ሚስጥር ያልሽውን ነገር እስቲ ንገሪኝ። ምን መሰለሽ ባልን የማማለል የማባበልና በፍቅር እንድንበረከክ የሚያደርጉ 11 መንገዶች የሚል መጽሐፍ አንብቤ ነበር። እሱ ላይ አንዳንድ ጠቃሚ ምክሮችን ልነግርሽ ነበር የመጣሁት። ኦኬ እስቲ ንገሪ፣ ምንድን ናቸው እባክሽ? እወድሽ መጽሐፉ ምን ይላል መሰለሽ?
አንድን ባለ ትዳር ከትዳሩ ውልፊት እንዳይል አጥብቆ መያዣ መንገዱ ልጅ ነው ይላል። እሺ እባክሽ፣ ይሄ ደግሞ የትኛው ደራሲ ነው? መቼም ወሬ አልቀብሽ። ደራሲው ደግሞ ምን ያደርግልሻል? ዋናው እውቀቱን ተጨበጥሽ አይበቃሽም? አስበሻል? ይብዬን በልጅ አስሬ ምናምን ሳስቀምጠው። እውነቴን ነው የምልሽ፣ ይብዬን እስር ጥፍንቅ አድርገሽ መያዝ የምትችው እንደው በላዩ በላዩ ስትወልጅ ነው። አይሻሽ አሁን ወንድ ልጅ በመውለድ ይያዛል ብለሽ ነው? እና በናቱ ተወለድሽ ልጆቹን ጥሎ የት ሄዳል ብለሽ ነው? ቆይ አንቺ የወደፊት ባልሽን በዚህ መልኩ ነው ለመያዝ ያሰብሽው? አዎና እንደው ምቴን አንድ ላግባው እንጂ ከዛ በኋላ ባናቱ ወልጄ ልጅ በልጅ ነው የማደርገው። በቃ ልጆቹ ጋር ሲጨቃጨቅ ሲጫወት ጊዜው ልም ብሎ ይሄዳል፣ አርፎ ቁጭ ይላል ማለት ነው። ተሳስተሻል። ትዳርን ፍቅር እንጂ ልጅ አያስረው። በዚህ ሳቤ ስንቶቹ ህፃናት መሰሉሽ ያለ አባት የቀሩት? አዎ ጎሽ፣ አሁን ወደ እኔ ሀሳብ የመጣሽልኝ ሳርዬ። አንቺም እኮ ሰሞኑን የተያያሽው ነገር ልጅን ያለባት ለማሳደግ ቆርጠሽ የተነሳሽ እኮ ነው የምትመስዪው። እንዴት እባክሽ? እንዴት አለው አማረኝ የምትይው ነገር እኮ ልክ አጣ አበዛሽው እኮ። በዚህ አያያዝሽ ይብዬ ቆሞ የሚሄድ ይመስልሻል ነው ወይስ ይብዬ እንዳቤ ሻሩክ ነው ሞቶ የሚነሳው? አንቺ እንደውም ገና መች አማረኝ እና ካማረኝስ ገና እንደውም ምን አይተሽ ብዙ ነገር ያምረኛል። እሺ ይብዬው ሀበላ ስማንት እናቴ ትሙት ያስኩን ጉርሻ የሆነ አስፋልት ላይ ቁጭ ብታደርገው ማለት መኪኖቹ እንደዚህ አደባባይ መስሏቸው ይዞሩታል። በቃ አሁን ባንቺ ቤት ሙዳቸው ብራዘር፣ እኔ ግን የመጨረሻ ስርጭት ነው ያለ። ወይ የሆነ ስራ እንፍጠር ወይ ከዚህ ቦታ እንቀይር። እንዴ ብራዘር፣ አባቴ ቦታው በሙሉ በቁጥጥር ውስጥ ገብቷል። እቺኑ ግዛታችንን ይዘን ብንኖር ይሻለናል። ማኔ ኧረ ብራዘር፣ እንዴ ምን ሆናል? ይሄንንም እኮ ለልማት ምናምን ብለው ማስነሳታቸው አይቀር። ባያስነሱን ራሱ ባንክ ያስገቡታል። እናንተ ደግሞ በእናትህ አንተ እስከ 3ኛ ክፍል ተምራለህ አይደል? እንዴት ዲግሪ እንደያዘ ሰው ማሰብ ያቅታል? ይኸውልህ ገንዘብ ነው እንጂ መሬት ባንክ አይገባም። እሺ ኧረ ብራዘር፣ ይኸውልሽ ካላወቅሽ ጠይቂሽ። ይኸውልሽ ካላወቅሽ ጠይቂ። በዚህ ሰዓት ማለት መሬት ኖሮሽ በት ምናምን ብለሽ የሆነ ነገር ካልሰራሽበት እሱን መንጩ ነው የሚያደርጉሽ። እሺ ኧረ እባክህ አልፋታቸውም። እናቴ ትሙት ምን ሆነህ ነው አንተ? እንዴ ቆይ ግን እስከ መቼ ነው? እናቴ ትሙት ይደብራል እኮ። እስከ መቼ ነው እንደዚህ ወጣቱን እያጉላሉ? ኧረ ይደብራል። የሆነ ከፋዘር ማለት የሆነ መላ ተቀብለን የሆነ በት ብለን ምን የሆነ ወርቅ ነገር አናስብም? ምን አይነት ወርቅ? ይኸውልሽ እኔ ጋር ምርጥ ሀሳብ አለ። ለምን ቤቲንግ ቤት አንከፍትም? ኧረ እባክሽ እንደዚህ ያዋጣል እንዴ ብራዘር? ፒፕሉ እንዳለ ቁማር ተጫዋች ሆኗል። ደግሞ የመጨረሻ የተጧጧፈ ቢዝነስ እኮ ነው። ኧረ ላሽ በእናትሽ እግር ኳሱ እንደሆነ የተበላበት። ኧረ ሌላ ጭው ያለ እንዴ አልሰማሽም እንዴ ብራዘር? ብዙ የቁማር ድርጅት እኮ ሀገራችን ገቡ። ወርቅ ምናምን ሲሆን ላሽ ይሉናል። ይቺ ቁማሯ ስትወድ ቅድሚያ ለኛ መቻቸው አባ መቻቸው። የኔ ሸጋ አታካብጂ አንቺ የኔ የወይን ጠጅ አንቺ የኔ የማር ጠጅ አታካብጂ። በቃ ኪነት መጫወቻ ሆነሽ ማለት ነው። በዚህ ሽርክት ድምፅ ነው የምትዘፍነው? ሽርክት ያልከው አንተ ሙዚቃውን ነው እኔን ነው? እኔ እኮ ድምፅን ስሰማው የጌሾ ወፍጮ ነው የመሰለኝ። ግጥምና ዜማው ደግሞ እንደ ባቄላ ክክ ግርድፍ ነው የሆነብኝ። ግድ የለህም እንዴ በዚህ ሙዚቃ የሙዚቃ አድማጩ ጆሮ የሚካስበት ነው የሚሆነው። የሚካስበት ነው ወይስ አንተን የሚከስበት? አገኘው ምቴ አንተ እኔን እኮ ጥበብ ከጠራችኝ ቆይቷል። እንደዚህ ስትቀበኝ ነበር በውዝዋዜው በምኑም እያደረገች። አሁን ግን ሰፍራብኛለች። ዜማዋን እያስታጠቀችኝ ነው እያስታጠቀችኝ። ታያለህ በዛ በሙት በል ይሄ ነጠላ ዜማ ሲወጣ በቃ የሙዚቃ ኢንዱስትሪው የሚነቃቃበት የሚፈላበት ነው የሚሆነው። ከዚህ ግጥምና ዜማ እኮ የወፍጮ ቤት ድምፅ የተሻለ ቅላጼ ያለው። አሁን አታካብጂ እያልክ ያወራ ከሆነ ነው ሙዚቃ የምትለው? ምቴ ተው እንጂ ቀለል አድርጋ አታካብጂ አትበለው። አታካብጂ እጂ አታካብጂ ጂ ማለት አለበት። ገዘፍ ማለት አለበት፣ ከፍ ማለት አለበት። አንተ ምርጥ ግጥምና ዜማ እኮ ነው የተሻለ። ይኸውልህ ይሄ ነጠላ ዜማ ሲወጣ ማለት ነው እንደ ድሮ ዘፈን ዘመን ተሻጋሪ ነው የሚሆነው። አይሰለችም ደግሞ ክሊፑ አራት ሴት ይሆኑና እንዲና እንደዚህ ይሰለፋሉ። አታካብጂ ይቃወጥበታል እና